ነው አንዱ የምታቀው ነው አሁን ሀገር ያለችበትን ሁኔታ ለአድማጭም ላንተም መንገር ለቀባሪ ማርዳት ነውና ምንም ተለየ የሚጨምርልህ ነገር የለም በዚህ አሁን ባለንበት ሁኔታ ወደ አገራድን ወደ ትብብር ወደ ንግግር በተለይ ደግሞ በተቃዋሚው ጎራ ያለው መንግስትን ሞግቶ ወጥሮ ይዞና ወደ መስመር ግባ ብሎ ልጓም የማበጀቱን ስራ ወይም ልጓሙን አፉ ላይ የማረግ ስራ ይተበቅ ነበር እንጂ እንዲህ አይነት አፍራሽ ነገር ተገቢ አልነበረም በአንድ በኩል እሱም ነው በሌላ በኩል ደግሞ በክልል ደረጃ ይደረጋል ያላችሁት የሽግግር መንግስት ከክልል ይልቅ ለሀገር አቀፍ ስለሚያስፈልግ ከጀመራችሁ ታይቀር በዛው መንገድ ግፉበትና በሀገር አቀፍም ደረጃ ይሄው ተቀባይነት እንዲያገኝ በነካጃችሁ ግፉበት የሚል ነው ሁለት መልክ ያለው ነው ስለዚህ የሽግግር መንግስት በተናጠል በክልል ደረጃ ሊደረግ የሚችልበት እድል የለም እንዲህም ከሆነ ካረጋችሁም ይልቅ ከክልል ይልቅ በሀገር አቀፍ ደረጃ ግፊት ብታደርጉ የሚል ነው ዋናው ሐሳቡ ስለዚህ አሁን ባለንበት የጭንቅ ወቅት ተባብሮ ተነጋግሮ እንደምታውቀው ከነዚህ ፓርቲዎች የተወሰኑት እና የሀፓ ከኛ ጋር አሁን በትብብር መግለጫ ካወጡት ሌሎችም ፓርቲዎች ጋር እንዲቀርብ ብሎ የመስራት ወደ መሀል የመምጣት እንደዚህ አይነት አዝማሚያዎችን እያየን ነበር በተለያዩ መድረኮችም እንገናኛለን የተሻለ ነገር ነበር እንደምታውቀው ኦልሞስት ቀይ ኋላ ዙር እና 180 ዲግሪ ነው አቅጣጫ የቀየሩትና ይሄ ከምንድነው የመነጨ የሚለው እንግዲህ ያደር እናየዋለን በኋላ ዞሮ እነዚህ ሁለት ነገሮች ነው በዋናነት ማጣቀስ የፈለግነው ግን በጣም አደገኛ ነገሮቹ መሳይ አንደኛ አዲስ አበባን የአንድ ክልል ብቻ እንግዲህ አዲስ አበባ እንደምታውቀው የዲፕሎማቲክ ከተማ ነው መላው ኢትዮጵያውያን ከተማችን ብለው ያለሟት የደከሙባት ከተማ ናት ይሄ በታሪክም በህገ መንግስትም እንዲያውም በቻርተሩ በሽግግር ቻርተሩ ክልል የነበረ ነው እና እንዲያውም አሁንም ክልል መሆን አለበት ብሎ የሚሞግት ያንን አድቮኬት የሚያደርግ ኃይል አለ ታውቃለህ እና ይሄ ባለበት ሁኔታ ያውን በዚህ በጭንቅ ወቅት አዲስ አበባን ኦሮሚያ ጠቅሎ ያስተዳድር ወይም ወደ ኦሮሚያ ተካተት የሚል ይሄም አልበቃ ብሎ ደግሞ እነ ድሬዳዋን ወደ ሞያሌ ሄደህ ወደ ወሎ ወደ መተከል እና እነዚህን አካባቢዎች ደግሞ የኦሮሚያ ማረግ አለበት ለዚህም ደግሞ የኦሮሞ ነጻነት ሰራዊት የኦሮሚያን ዳር ድንበር ማስከበር ማለት እነዚህ አካባቢዎችን ማስገበር እንደማለት ነው ስለዚህ የመጠቅለሉን ስራ እሱም እንዲያግዝ የሚል ነው እንግዲህ በመሳሪያ ያስፈራራ እዚህ በመንግስት በኩል ታስፈጽማለህ እዛ በኩል ደግሞ በጫካው እንትን ታስፈጽማለህ እዚህ ደግሞ የጫካው ወኪል ሆነህ ደግሞ ሰላማዊ ታጋይ ነህ ብለህ ደግሞ እንዲህ ያሉ መግለጫዎችን ታወጣለህና ነገሩ በጣም ግራ የገባው እጅግ በጣም ፖለቲካን ያለውን ነባራዊ ሁኔታ ያልቃኝ ህገ መንግስታዊ ኢሞራላዊ እና እርስ በርሱ የሚጣረስ ጭምር ሆኖ ነው ያገኘነው መሳይ በአጠቃላይ አቶ ጌትነት እንግዲህ መግለጫችሁ ጥሪን ያደረጋችሁት ለነዚህ ኦሮሞ የፖለቲካ ኃይሎች ወይስ በጉዳዩ ላይ ያላችሁን ስጋት የገለጻችሁበት ብቻ ነው አብረን እንስራ ይሄን ጉዳይ በተመለከተ እንወያይ የሚልም ጥሪ ያቀረባችሁበት ነው ማለት ይቻላል መሳይ እንግዲህ ምን መሰለህ አሁን ቀደም ባለው ጊዜ ቢሆን ለምሳሌ ከዚህ እነሱ ካወጡት መግለጫ ቀደም ባለው ጊዜ ቢሆን እንዳልኩህ አንዳንድ ንግግሮችም ነበሩ እንደው ቀጥታ ከኛ ጋርም ባይሆን እንዳልኩ ለምሳሌ ኢህአፓ ጋር በጋራ መግለጫ እስከማውጣት ድረስ ደርሰው ነበር የተወሰነ በተለያዩ መድረኮች ላይ ስንገናኝ የሀገር አሁን ሌላ ጥያቄዎችን የምናነሳበት አይነት ሳይሆን ይሄን ሀገር ወደ ሀገር አድን መሄዱ የተሻለ ነው የሚል እንደው በቀጥታ ንግግርም እንኳን እንትን ባታረግ የምታወጣቸው ሐሳቦች ኦልሞስት የሚመሳሰሉ የነበሩ ናቸውና አሁን ያን ጊዜ ቢሆን ጥሪ ለማድረግ እንተባበር ለማለት ነገሩ ቀለል ይል ነበር አሁን ኦልሞስት ያ ቀይ መስመር እኮ ኦልሞስት ታልፏል እኮ መሳይ እና ይሄንን ኃይል ከመንግስት ወገን አርገህ ልታየው ነው እንጂ የምትችለው በተቃዋሚነት ይዘህ እና እንተባበርና ትንሽ ንወጋው ግምትልበት እድል አይ ቲንክ ሱ ግሬ ኤሪያ ያለ አይመስልም እሱንም የሚያነጋግር ስፔስ የተው አልመሰለኝም እና እኛ ሁለት ነገር ነው ማሳየት ዋን አውቀንባቸዋል ነው ይሄ የሚያስኬድ አይደለም ከህገ መንግስትም እንዳልኩ ከሞራልም ካለው ነባራዊ ሁኔታም ፍጹም ይሄ የሚያስኬዳችሁ አይደለም ነው ሁለተኛው ደግሞ እንደ ማህበረሰብ እንዘጋጅበት በተለይ ተቃዋሚ ጎራ ፖለቲካሊ ሊቱ ሚዲያው በዋናነት ደግሞ ህዝቡ እንዲህ ያለውን ጉዳይ እንደው በጆሮ ዳባ ልበስ እንዳያልፈው ራሱን ለከፋው ጊዜ ያዘጋጅ የሚል ነው እና ከትላንት ዛሬ ደግሞ የከፋው እየመጣ ነው የሚል መልእክት ያዘለ ነው እንጂ ከነዚህ ኃይሎች ጋር አይ ነው አንድ ነገር ማሏሽ ፖለቲካ ቋሚ ወዳጅ ቋሚ ጠላት የለም ነገ ወደ ቀልባቸው ተመልሰው ይሄም ጉዳይ ያመጣባቸውን ኪሳራ ገብቷቸው ወይም እንዲያመጣባቸው ታስቦ የተሰራባቸውንም ስራ ገብቷቸው ወደ ኋላ ከተመለሱ ትንሽ እንደው ሪትሪት አለ አይደለም አንድ እርምጃ ወደ ኋላ ከተመለሱ ያንን ለማድረግ ብዙ የሚቸግረን ሰዎች አይደለንም አሁን ላይ ግን ይሄንን አቋማችሁን ተውና ነው እንተባበር የሚል አይነት ሳይሆን ከዚህ አቋማችሁ ተመለሱ ማስጠንቀቂያም ማሳሰቢያም ነው በዋናነት ግን እንዳልኩ ለህዝቡ እየመጣ ያለው ነገር እጅግ አደገኛ ነው ይሄን መግለጫ አይተህ መቆሚያው የት ነው ብለህ ብታስብ እንዳልኩ ነው ለምሳሌ ይሄን ነገር አድርግና አመንክበት እና እንደ ማህበረሰብ
አዲስ አበባን ለነዚህ ኃይሎች አይልክ ነው ብለህ ፈቀድክ እንበል አይበቃም እዚህ ላይ እንዳየው ወሎን ይጠይቋል ወሎንም ስትሰጥ ደግሞ ያም አይበቃም እንደገና አለፍ ብሎ ደግሞ ወደ ሰሜን ወሎ ወደ ትግራይ እንዲሁ ያለ ደግሞ ወደ ደቡብ ወደ ምዕራብም ይሄዳልና ይሄ የመጎምጀት ጠባይ ነው የተቀባ ፎቅ ሲታይ የመጎምጀት ጠባይ ሊያነጋግርህ የሚችል አይደለም ግን ነገ ሌላ ቀን አይመጣም ማለት ግን እንዳልሆነ በደንብ ይያዝልኝ መሰለኝ ጌትነት እንግዲህ እናንተ ስብሰባ በተከላከላችሁበት የፖለቲካ እንቅስቃሴ ማድረግ እንዳትችሉ በተለያዩ የሥርዓቱ የጸጥታ ኃይሎች እየተከለከላችሁ እንዳለ እናውቃለን በቅርብም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ጉባኤ ለማካሄድ ፈልጎ ተከልክሎ በጽህፈት ቤቱ ነው ያከናወነው አሁን እነዚህ ሁለቱ የኦሮሞ ፖለቲካ ድርጅቶችና ሌሎች የሲቪክ ተቋማት በኦሮሞ ጉዳዮች ላይ የሚንቀሳቀሱ እንደሰማነው ከሆነ በመንግስት ወጪ በመንግስት አነሳሽነት የተከናወነ እንደሆነ በብልጽግና ፓርቲ ከጀርባው ረጅም እጁ እንዳለ ነው የሚነገረው ያም ባይሆን እንኳን እናንተ ስብሰባ እየተከለከላችሁ ደጋፊዎቻችሁን እንዳታገኙ ህዝብ እንዳሰበስቡ በሚደረግበት በዚህ ጊዜ ላይ ለነዚህ ሁለት ፓርቲዎች ስብሰባ መፈቀዱ ምን ያመላክታል የአገሪቱ ፖለቲካ የእንጀራ ልጅና የስለት ልጅ እያለ ይለያል ማለት ነው አዎ አንዱ አስቂኝ ነገር ነው ይሄ ግን እንዳልኩ ዝም ብለህ ጠለቅ ብለህ ስታየው የማይገርሙ ነገሮች ደግሞ አሉት ምን መሰለህ ዞሮ እዚህ ውስጥ መንግስት አለ የለም በትክክል በኦፊሴል እስከሚያምን ድረስ እኛ ጉትጉታችንን እንቀጥላለን ከስር መረጃዎችን እናጠራለን ግን ያለ መንግስት ፈቃድ ፕሮፌሰር መራራም ያንን ሲናገሩ የሰማሁ ይመስለኛል ለዛ አንተናቸው ምስጋና ይገባል ያለ መንግስት ፈቃድ ይሄ ሊካሄድ ይችላል ብለህ ብዙ ያለ መንግስት ፈቃድ ማለት አዳራሽ መፍቀድና የአዳራሽ መክፈል ብቻ አይደለም እንደው አጠቃላይ ከኮንሰፕሽኑ ጀምረህ ዝም ብለህ ከሐሳብ ጽንሰው ጀምረህ ሂደቱን እስከ መቆጣጠር ባለው መንግስት የለበትም ብሎ የሚያምን ፖለቲካን እናገራለሁ የሚል ሰው ይኖራል የሚል ግምት የለኝም ፈልጎታል አሁን እኔ ይሄንን የተባሉት ፓርቲዎች እና ስብስቡ ይተቀምበታል መንግስት ይተቀምበታል መንግስት ለጊዜ መግዣ ይተቀምበታል ፓርቲዎቹ እንዳሉት ይተቀሙበታል የሚለውን እያደር የምናየው ነው የሚሆነው ማን ይከስራል የሚለውን የምናየው ነው የሚሆነው በዚህ መሃል ግን አየህ ሁለት ነገሮችን ማሳይ በጎ ነገር ማንሳት ሳይኖርብን አይቀርም ዋን በየትኛውም ስሌት በየትኛውም መንገድ ኃይሎች የፖለቲካ ኃይሎች በመንግስትም ተገዶም በውዴታም ቁጭ ብሎ ለሰላም መነጋገር እኔ አንድ እንደወጣ ብዬ ልንገር የክልል አይደለም እንግዲህ ኦሮሚያ ክልልን አይደለም ያን ያህል ሰፊ ክልልን ይሄን ያህል ብዙ ምስቅልቅል ያለበትን ብዙ ቁምስቅል ሲያየኖረን ማህበረሰብ ሰላም ለማምጣት አለ የአንድ ወረዳን ሰላም ለማምጣት ኃይሎች ሁለት ሶስት ኃይሎች ቁጭ ብለው መነጋገራቸው ስለ ሰላም ምንም የሚከፋ የሚጠላ ነገር የለው ትልቁ ፕሮብለም ግን ምን መሰለህ እንዲህ ያለ የምታረጋቸው የተናጠል ንግግሮች ያውም መንግስትን አስገድጄ ወደ እንዲህ አይነት ነገር አመጣለሁ የምትልባቸው የንግግር ሂደቶች ሪቨርስ ኢፌክት ነው የሚኖራቸው ምንም ጥያቄና መልስ የሌለው ማለት ነው ከዚህ በፊትም ራሳቸው እነዚህ ፓርቲዎች ለምሳሌ ደጋግሜ የጠራኋቸው ለእንትኑ ነው ፕሮፌሰር መራራ የታንዛኒያው ንግግር የተናጠል ንግግር ነው ስኬታማ አይሆንም እያሉ እዛም አካባቢ ሲንቀሳቀሱ የነበሩ ፓርቲዎች ይህን አንስተውታል አይደለም ከኦነግ ሸኔ ጋር መንግስት ሲያደርግ የነበር የተናጠል ንግግር ነው የፕሪቶሪያውን ስምምነት የተናጠል ስምምነት ነው ከፍተኛ በዋጋ ያስከፍለናል በኋላ እያልን ጮኸናል መሳይ ታስታውስ ከነበር አሁን ትልቁ ፕሮብለም አካታች የሆነ ሀገር አድን ጥሪ ሀገር አድን ንግግር ማድረግ ግፊት ማድረግ ነበር የሚሻለው የሚለውን በደንብ ያዝልኝ እንዲህ ያሉ ነገሮች ለምሳሌ መጀመሪያ የተቃወማቸው ራሱ ኦነሰ የሚባለው ኃይል ነው አይደል ኦነግ ሸኔ የሚባለው ኃይል ነው የመጀመሪያ መግለጫ ያወጣባቸው ዝኖቶንሊ ሌላው ኃይል አይደለም ሀገር አቀፉ ናሽናሊስት ኃይሉ ወይም እነሱ በተለያየ መንገድ የሚፈርጁት ኃይል አይደለም ያን ያወጣው ራሱ ኦነሰ ነው ኦነግ ሸኔ የሚባለው ወይም የኦሮሞ ነጻነት ሰራዊት የሚባለው ኃይል ነው ራሱ መግለጫ ያወጣባቸው ምን ያህል አንካሳ እንደሆነ ምን ያህል ጉድለት እንዳለበት እዚህ ውስጥ ልታይ ይችላል እንዲህ ያሉ ጉዳዮች ሲደረጉ ሁሉን አቀፍ ንግግር ይደረግ ብሎ ግፊት ማድረግ ተሰሚነት ካለ መንግስት እዚህ ውስጥ እጁ ካለበት ይሄን አጋጣሚ ተጠቅሞ ትንሽ በተለይ አሁን የብልጽግና ስርዓት ውስጥ ትንሽ ቀዳዳ ትንሽ የመስሚያ እንደው የሆነች የመርፌ ቀዳዳ ያህል የመስማት እድል ካገኘህበት ያንን በደንብ አስፋፍቶ በሀገር አቀፍ ደረጃ ቁጭ ብለን እንነጋገር ይሄ ነገር በቂ አይደለም ኦኬ እስቲ ሳይድ ባይ ሳይድ እና ፓራሌል ሂድ የኦሮሚያውም በዚህ በኩል እንነጋገር ሀገር አቀፉም ግን ሀገር እኮ እየወደቀች ሀገር ልትፈርስ ነው አፋፉ ላይ ነው ያለችው የሚለውን በእነሱ ፖለቲካ መረዳትና ሂደት ፖለቲካን አያውቁም አይችሉም ብትላቸው ሰዎች አይደሉም እነዚህ ሰዎች በደንብ የሚተነትኑ በደንብ የሚረዱ ሰዎች ናቸው እና አውቀው ካልተኙበት በስተቀር ማለት ነው ስለዚህ በዛ መንገድ ነበር መሄድ ይሻል የነበረው ስለዚህ ምንድነው የሆነው ፈልጎታል እንዳልከው መንግስት ፈልጎታል ምንም ይሄ ጥያቄና መልስ የለውም ይሄ ግን የሱ መፈለግ ማንን ተጠቃሚ ያደርጋል የሚለው ወደፊት የምናየው ነው የሚሆነው ለእርግጠኝነት በቀረበ ግን የተባሉትን ፓርቲዎችና ሀገርን ጠቃሚ እንደማያደርግ ከሞላ ጎደል መናገር ይቻላል ይሄ እንቆል አይደለም ዝም ብሎ ግምትም አይደለም ከነበረው ትሬንድ ግን የማይቀየር ነገር የለም ዓለም ላይ ተቀይሮ ሁሉንም ተጠቃሚ ሊያደርግ ይችላል
ይሄንን ክፍትንቶ ለጊዜ እንተውለት። እንግዲህ ጌትነት የእናንተን ፓርቲ የእናት ፓርቲንም እንቅስቃሴ በተመለከተ ነው ያው በህግ ደረጃም ሄዳችሁበት ርቀት በተለይም የጣራና ግድግዳ ታክስን በተመለከተ በፍርድ ቤት ሄዳችሁ ያንን ነገር እንዲቀለበስ አድርጋችሁ ግን ተፈጻሚ ያልሆነም የህግ በላይነት የሌለ በመሆኑ አስተዳደሩ ያንንም ታክስ አሁንም ህዝቡን እያስከፈለ መቀጠሉን ነው የምንሰማው። ለማንኛውም የፍትህ ስርዓቱን ቴስት ልታደርጉ ልትሞክሩበት ሄዳችሁበት ርቀት ካልሆነ በስተቀር የህግ በላይነት በሌለበት ሀገር ብዙም ስኬታማ ይሆናል ብሎ ተስፋ የሚያደርግ አይኖርም። ለማንኛውም አጠቃላይ የእናንተ እንቅስቃሴ ምን ይመስላል? አዎ በመግለጫ አላችሁ፣ ጥሩ ነው። እንደዚህ አይነቱን ነገር የህዝብን ድምጽ እያሰማችሁ መቀጠላችሁ ግን እንደ አንድ የፖለቲካ ፓርቲ ደጋፊዎቻችሁን ሰብስባችሁ ስለ እንቅስቃሴ የምታወያዩበት ምንም አይነት መድረክ በተነፈጋችሁበት ሁኔታ ምን ማለት ትችላላችሁ? እንደው እንቅስቃሴያችሁ በመግለጫ ብቻ የተገደበ መሆኑን ስታጤኑት ምንድነው የሚሰማችሁ? መሳይ ይሄ ከጥያቄ ዘለል ያለ ነው። ኤሌክትሪክ ቤት ስሜታዊ ያረጋል። ምንም ማልዋሽህ ማልደብቅህ የተሻለ ነጻነት ያለኝ ሰው ነኝ እንደግለሰብ። ፓርቲም ላይ ያለን ሰዎች አብዛኞቻችን እንደምታውቀው ከዚህ በፊትም ያን ያለ ፓርቲ ልምድ ምናምን ያለን ሰዎች አይደለንም። ይሄኛው ሆነ ይሄኛው ወጥቶ ምናምን ይባልበት እንደዋል አይደለም። ይሄ ኮንስፓይሬሲ እንትንም የሚሆነልን አይደለም። የሚቃና መንገድ መስሎን በዚህ ሀገር ውስጥ የሆነ ነገር ኮንትሪቢዩት ካረግን ብሎ የመጣ ነው። እንዲህ ቢሆን እንዲህ እንደዋል አይደለም። በጥቂቱ ብንገምት ኖሮ ዩኒቨርሲቲህን እያስተማርክ መጽሐፍህን እያነበብክ ተቃጠልክ ቤት ውስጥ ትኖራለህ። ምንም የተለየ እንትን አያረግም። እና አሁን የሚሰማኝ ስሜት አልዋሽም የባዕድነት ስሜት ነው። ሀገር አልባነት ነው የሚሰማኝ። እና ከምሰራበት ቢሮ ወክ አርገህ 3 ኪሎ ሜትር 2 ኪሎ ሜትር ወክ አርገህ ወደ ቤትህ እንትን ለማድረግ ነው ወጥቶ መግባትህን እርግጠኛ አይደለም። ይሄ ለኔ ነው የምነግርህ። ከኔ ጀርባ ከኛ ስብስብ ወይም በአጠቃላይ በዚህ በተቃዋሚ ወገን የእውነት ተቃውሞውን የሚገፋው ወገን ጀርባ ያለ ቤተሰብ፣ እናት፣ አባት፣ ወንድም፣ እህት፣ የትዳር ጓደኛ፣ ልጆች ጭንቀት ልነግርህ አልችልም። እና ኤቭሪዋን ማንንም ሰው ስታገኘው እንደው ከዚህ ሁነት ልጀምርልህ ብዬ ይሄ ሞር ስሜት ይሰጣል ሰዋዊ ነው ብዬ ማንንም ሰው ስታገኝ ቤተሰብም ቢደውል እንደምንም አድርገህ ከዚህ ሀገር አትወጣም እንደምንም ብለህ እንደው ይችኛዋን እንትን ተጠቅመህ ለምን ከሀገራት ይሄ በዙሪያ ያለ ሰው በሙሉ 90% የሚነግርህ ነው። ግን ምን መሰለህ በአንድ በኩል መቼም 360 ዲግሪ ደግሞ ዝግ አይደለም መሳይ። ለምሳሌ የህግ እንትሩን ቴስት ያደረግንበት የፍትህ ስርዓቱን ቴስት ያደረግንበት አንዱ ቅድም ያልከው የዚህ የጣራና ግድግዳ በአዲስ አበባ መስተዳድር ሲሰበሰብ የነበረውን ህገወጥ ሊትራሊ ዝርፊያ ማለት ይቻላል እና ከግለሰብ ዘርፈህ መሬት ላይ ማፍሰስ ማለት ነው። በሌላ አባባል እንግዲህ በቅርብ ጊዜ ከግለሰቦች የሰበሰብነውን ነው ኮሪደር ልማት የምንሰራበት ሲሆን እና ያንን ውድቅ አደረገ ፍርድ ቤት። ይግባኝ ጠየቁ። ስቲል በፕሮሰሱ ምንም ችግር የለውም። ማንም ሰው እንትን ሊያደርግ ይችላል። እኛም ያ እንዲሆን ነው የምንፈልገው። አሁን እንግዲህ በ10 ቀጠሯል። አሁን በጣም የሚደንቅህ ነገር ስልክ ሁሉ ይደወላል ወደ ነዋሪው ማለት ነው። ቴክስት ሜሴጅማ ጎርፍ ነው። በቃ ስልክ ሁሉ ይደወላል። ይልቅ ሳያልፍባችሁ እንድትከፍሉ ይሄን አሉባልታ ወሬ እየሰማችሁ ቢያልፍባችሁ እኛ ኃላፊ አይደለንም። በ30 ነው እንግዲህ ከ3 ቀን በኋላ ያልቃል ይሄ እንግዲህ እና ቅጣቱ ምን ሊያረጉት እንደሚችሉ አናውቅም። ከሚከፈለው ላይ ሊያረጉት ይችላሉ። እኛ የምንፈልገው ግን ምን መሰለህ እዚህ ሀገር ላይ ያሉ የሰላማዊ ትግል አማራጮችን በሙሉ ፈትነን ለታሪክም ለህዝብም ቀሪ የሚሆን ነገር መስራት ነው የምንፈልገው፣ ማሳወቅ ነው የምንፈልገው። ስለዚህ አሁን እየታገልን ያለነው እዛ እንትን ላይ ነው ያለነው፣ እዛ ስቴጅ ላይ ነው ያለነው። ነገ ደግሞ ከዚህ የተለዩ ደግሞ ሻል ያሉ የትግል አማራጮችን ደግሞ አስቴል ጠረጴዛችን ላይ እናመጣለን። ያ ምን ሊያስከፍል ይችላል? አይ ነው ብዙ ነገሮች ሊያመጣ ይችላል። ግን ስቲል ኢትዮጵያን እንወዳታለን ካልን ይችን ጥቂት አለ አይደለም ከስጋችን ቆርጠን የማንሰጠው ግን ከእንቁላሉ የምታዋጣትን ነገር የእያንዳንዳችንን ኮንትሪቢዩት ማድረግ አለብን። አንተ እዛ 24 ሰዓት ሙሉ እዳፍዳህን የምታየው ሳምበዲ እዚህ ቤተሰቡን ቁማር አስይዞ እንደ በፊቱ አይደለም። ያንተ ቤተሰብ ምንም አይሆንም የሚባልበት ሀገር አይደለም። ታውቃለህ፣ አንተ በምትሰራው ስራ ወንድም እህት ታውቀዋለህ። አንተ ለምን እነግርሃለሁ፣ ብዙ ፍዳ የሚያይበት ወንድም እህት እንደገና ቀብዳ ሲይዘህ ነው ከጀርባ ያለ እና ስቲል 360 ዲግሪ ዝግ ነው ማለት አይደለም። አሁን ምን እያደረግን መሰለህ? እኛ ሳይሆን ተስፋ መቁረጥ ያለብን በሰላማዊ ትግል ማለት ይሄን በሰላማዊ ትግል እኛ ሳይሆን ተቃዋሚው ኃይል ሳይሆን እኔ ሳልሆን ተስፋ መቁረጥ ያለብን ራሱ ስርዓቱ ተስፋ እንዲቆርጥ ነው። ዜን የሆነ ቦታ ላይ ዲክሌር ማድረግ አለበት። ከዚህ በኋላ ወታደራዊ አገዛዝ ነው ሰላማዊ ትግል የሚባል የለም ሲል ያን ጊዜ እንግዲህ ወደ ቀጣዩ መፍትሄ ደግሞ እንሄዳለን። እሱን ስኪል ነው የምንገፋው መሳይ። እንግዲህ አቶ ጌትነት ነው ወደ ጠቅለል ያለው የአገሪቱ ሁኔታ እንምጣና ከአዲስ አበባ እንጀምር። አዲስ አበባ
ለነዋሪዎቿ ባይተዋር ሆነው የሚኖሩባት ከተማ ሰሞኑን አንድ ዘገባም እየተመለከትኩ ነው። እንደው ቅርሱ ሳይወድም ሰፈራችንን ሳናጣ አሁን የሚሉትን የኮሪደር ልማት የሚሉትን መስራት ይችሉ ነበረ። ኮሪደር ሲባል ከእንዳለ መንደር ማፍረስ አልነበረም። ይሄ አጋጣሚውን ተጠቅሞ ህዝብን ማፈናቀል አጠቃላይ የህዝቡን ስረ መሰረት የመንቀል እርምጃ ነው የሚል ነው። ለራሱ ድብቅ ተልኮ እንዳለውም ይገለጻል፣ የሚታወቃል። አዲስ አበባ አሁን እንደው የነዋሪዎቿ ናት ብሎ ማሰብ ይቻላል ወይ? እንዲሁ ዝም ብለው በመግለጫ ደረጃ ትገልጻላችሁ እንጂ አዲስ አበባ ሙሉ በሙሉ ወደ አገዛዙ ንብረትነት ባለቤትነት እነሱ እንደፈለጉ የሚያረጓት ከነዋሪው ይልቅ ሌላው መጥቶ የፈለገውን የሚሆንባት ከተማ እየሆነች ነውና ስለ አዲስ አበባ ምን ይሰማችኋል? እንደው ነገሩ ያበቃ የተጠናቀቀ አይመስልም? ሁሉ ነገር ከእጅ አመለጠ? ፓርሻል ይስማማለሁ መሳይ። ምን መሰለህ ዞሮ ዞሮ ይሄ የግፍ ጽዋ እንዲያው ዝም ብሎ ጭልጭል እያለ ጠብጠብ እያለ በጣም ኢንዴፊኒትሊ በቃ ለሆነ ለብዙ ዘመናት የሚቆይ አይደለም። አይተናል። ከደርግ በላይ አስፈሪ፣ ከህወሓት በላይ አስፈሪ፣ ከነ በሽር አልአሳድ በላይ አስፈሪ፣ ከነ ጋዳፊ በላይ አስፈሪ አምባገነን ስርዓቶች አልነበሩም በሀገራችንም በዓለም አቀፍ ታሪክም ማለት ነው። እና ወድቀዋል። ጽዋው ሲሞላ ይበቃል። ያ እና ልክ ነው። ተስፋ የሚያስቆርጥ ሁኔታዎቹ ወልሞ ያለቀለት ያበቃለት ይመስላል። እኔ እዚህ አሁን በቆምኩበት ቦታ ሆኜ በቆምኩበት ጊዜ ሆኜ ማሰብና መንገር የምፈልገው መሳይ ነገ የተሻለ ቀን ይመጣል። ግን ይሄ የተሻለ ቀን እንዴት ይመጣል የሚለው ላይ በተወሰነ ደረጃ መናገር እፈልጋለሁ። ምን መሰለህ፣ እውነት ነው ማንክደው ሀቅ ተቀድመናል ማለት ሀገር እንድትቀጥል ሀገር ትኑረን ህዝብና ህዝብ ደግሞ እንዳይተላለቅ ማህበረሰብ እልቂት እንዳይመጣ እያለን ተቀድመናል። ምንም ጥያቄ የለው። ያ መቀደም ደግሞ አየህ ስርዓቱ በጣም በጥንቃቄ የቤት ስራውን እየሰራ እኛ ሀገር እያለን እሱ ከፊታችን ያለው ማማ ላይ ሮጦ ወጣና ባንክም ታንክም ያዘ። ከዛ በኋላ ተመልሶ አይ ብትናገሩ ነግሬያችኋለሁ ብሎ የባቡሩ መሪው ላይ ተቀመጠ ነው። ከዛ በኋላ ኤሊትም የምትለው ምሁር የምትለው ማህበረሰብ የምትለው የከፍተኛ የስነ ልቦና ቶርቸር ውስጥ ገብቷል። ምንም ጥያቄ የለውም። አሁን እኛ አንተ እኔ ሚዲያው ጠቃላይ በፓርቲ ደረጃ ያለው እንዲሰራ ማወር የምመኘውና የምጠይቀው ይሄንን ስነ ልቦናዊ ቶርቸር ማህበረሰቡን ከዚህ ማላቀቅ አለብን። ኖ ትችላለህ። ትላንትና እኮ አምባገነኖችን ከትከሻ ላይ አውርደህ ጥለሃል። አሁንም ትችላለህ። አሁንም አለሃቅም። የበተኑ ይመስልሃል። ግን ህዝብ ሲቆጣ ህዝብ ሲነሳ የሚያቆመው ኃይል እዚህ ዓለም ላይ የለ። አይተናል መሳይ አይተናል። የበሽር አልአሳድ መንግስት ያልተጠቀመው ሶፊስቲኬትድ መሳሪያ የለም። ምናልባት ዓለም ላይ በኬሚካል መሳሪያ እንግዲህ ከሁለተኛ ዓለም ጦርነት በኋላ እጅግ በጣም አሰቃቂ ዘግናኝ ግድያዎችን ስናይ የነበረው በኬሚካል መሳሪያ ጭምር ሶሪያ ውስጥ ነው አይደል? ግን ያንን ያህል የአየር ኃይል የታጠቀ የሜካናይዝድ ጦር ያለው ያን ያህል ሰራዊት ያለው ከብዙ ሀገራት እገዛ የሚያገኝ ኃይል ሰራዊቱ ራሱ እንኳን የት እንደገባ ሳናውቅ ነው ተኖ የጠፋው አይደለም? እና ይገባኛል። በጣም ተስፋ አስቆራጭ ነው። ብዙ ተቀድመናል። ብዙ ኪሎሜትሮችን ርቀዋል። ግን የህዝብ ቁጣ ይሄም ደግሞ የፈጣሪ እገዛ ሲጨመርበት ሁለቱ ሲገናኝ እርግጠኛ ሆኜ የምነግርህ ነገር በጣም ረጅም ጊዜ እንኳን የሚፈጅ አይደለም። እዚህ ላይ አቶ ጌትነት ምናልባት ትንንሽ ሙከራዎች አሉ ወይ? እንግዲህ ዝም ብሎ ባዶ ሜዳ ለውጥ ይመጣል ወይም ደግሞ አገዛዙ ተኖ ይሄዳል የሚልም እንደው ዝም ብሎ ተስፋ እያደረጉ መቆየትም ስብራት ሊያመጣ ይችላል። የሆኑ ትንንሽ እንቅስቃሴዎች እነዛን ትንንሽ እንቅስቃሴዎች ሰብሰብ አድርጎ ወደ ትልቅ ንቅናቄ መፍጠር የሚቻልበት እንደዛ አይነት ነገሮች አሉ ወይ? ያበሌለበት አሁን አገዛዙ እርግጠኛ እያደረገ ያለው በታትነናቸዋል ነው። በቅርቡ በጅማው ስብሰባ ላይ የሚያነሱት ይህንኑ ነው። የቤት ኪራይ እንኳን እንዳይከራዩ እናደርጋለን፣ እንኳን መኖሪያ ቤት የሚከራዩበት ቤት እንዳይኖራቸው ተበሳጭተው ተስፋ ቆርጠው ከዚህ እንዲሄዱ እናደርጋቸዋለን ነው። ይሄ ነው አሁን እንግዲህ መስመር ላይ ያለው። ይሄ ነው እየታየ ያለው ነገር። በምን ተአምር ነው የሌለ ትግል ወይም ደግሞ ፍንጩ ጭላንጭሉ ማይታይ ትግል ነገ ከነገ ወዲያ ለውጥ ያመጣል ብሎ በተስፋ መጠበቅ የሚቻለው? ትክክል ነው። አይ ቲንክ እዚህኛው ላይ ዲስከስ እናድርግ እንዳልኩህ ይሄኛውን ባክግራውንድ ካስቀመጠን ማለት ሰዎች ራሳቸውን ስጋት ውስጥ ፍርሃት ውስጥ አስገብተው እንዳይቀመጡ ይሄኛውን መነሻ ካስቀመጠን ያ እንዴት ይመጣል የሚለው እንግዲህ የተወሰኑ ነጥቦችን መዘርዘር እንችላለን። ዋን አሁን እንግዲህ እኛን ጨምሮ የኔን ፓርቲ ጨምሮ የትብብሩ ፓርቲዎች ሌሎችም ኃይሎች ጭም ውስጥም ያሉ አየህ እኔ እንግዲህ ቀረን ምለው ለማህበረሰብ ያልነገር ነው ማህበረሰብ ያልሰማው ሰቆቃ ወይም ይመጣብኛል ብሎ ከዛሬው መግለጫ ጭምር ማለት ነው ይመጣብኛል ብሎ የማይጠብቀው የተለየ እንትን ያለ አይመስለኝም። እንግዲህ ሁሉም ነገር እጁ ላይ ጠረጴዛው ላይ ነው ያለው። ሰው አሁን የማይሆንን ነገር ያላረከውን ምንም ኮንትሪቢዩት ያላረከበትን ነገር ይሆናል ብሎ ከመጠበቅ ቢያንስ የሰላማዊ ትግል አማራጮችን ለሚዘረጉ ኃይሎች የትብብሩን ፓርቲዎች ጨምሮ ሌሎችም ሊሆኑ ይችላሉ። ይሄ መስፋት አለበት። አንዱ ኤሌመንት አድርጌ ያነሳዋለሁ መሳይ መተባበር አለበት ማህበረሰቡ።
ቀላል ነው። መደወል ሊሆን ይችላል፣ ቴክስት ማድረግ ሊሆን ይችላል፣ ኦር ሌላ አርግ የሚባለው ሊሆን ይችላል። አይንና ጆሮውን ግን እነዚህ ኃይሎች ጋር ማድረግ አለበት። አየህ አንተ ለብቻህ እዛኛው ጋር ብቻህን ትፈጋለህ፣ እኔ ለብቻዬ እዚህ ብቻዬን እፈጋለሁ፣ ሳምበዲ ለብቻው ይፈጋል። የተቀናጀ ትግል አይደለም። ይሄ ምቹ ሆኗል። በታትነናቸዋል የሚለው እኔ ካጥፍተናቸዋል ኢቭን እንደው ያንን እንውሰድና ከዛ መለስ ያለ ነው የሚገርም ነገር እና እኔ እነሱ የሚሉት ነገር እኛ ራሳችን እያደረግነው ነው የሚመስለኝ። ኮኦርዲኔትድ የሆነ ትግል ይፈልጋል። አሁን ጨከን ያለ ስራ ይፈልጋል። እኛ እንዳልኩ ለመነሻ የሚሆኑ ነገሮችን ያላረግናቸው ነገሮች አሉ ብዬ አልጠብቅም። ከዚህ በኋላ ለሚሆኑ ነገሮች ግን እንደ ማህበረሰብ ጆሮ መስጠት አለበት። ሚዲያውም የተሻለ ጆሮ መስጠት አለበት። ተዘጋጅቶ መጠበቅ አለበት። አንተ ለእኔ ትግል ኮንትሪቢዩት ስታረግ እኔ ለራሴ ስል እጥፍ መንገድ መሄድ አለብኝ እምልህ። እኔ መስቀል አደባባይ ሄጄ ወጥቼ ሞቼለት ሳምበዲ ልጁን አቅፎ በዓል ለማክበር መዘጋጀት የለበትም። ዛንፌር ሞራሊም ትክክል አይደለም አይደል እምልህ። ያስጠይቃል። እኩል ኮንትሪቢዩት ማድረግ አለብን። ከእንቁላሉ ወይም ከስጋው እኩል ማዋጣት መቻል አለብኝ። ስለዚህ እኔ አይሆንም አይደረግም አልተጀመረም ማለት አይደለም። አሉ እድሎች አሉ፣ ሩሞች አሉ። ከሰላማዊ ትግል ዝርዝሩን እንተውና ከሰላማዊ ትግል ሸልፍ ላይ እያወረድን ልንጠቀምባቸው የምንችላቸው 1 2 3 4 5 አማራጮች አሉ፣ እድሎች አሉ። እነሱን መጠቀማል። ለጊዜው እንዳልኩ ነው። ተስፋ ቆርጦ የለም ከዚህ በኋላ ማንም ዝር አይልም ከዚህ በኋላ ወታደራዊ ስርዓት ነው ብሎ ዲክሌር አላረግም። እስከዛ ድረስ ከሸልፎቻችን ላይ እያወረድን እየመነዘርን እንጠቀምባቸዋል። እዚህ ጋር እንደው በተግባር የሚተረጎም አቶ ጌትነት፣ አዎ እንቅስቃሴዎች መደረግ አለባቸው። እውነት ለመናገር በተለያዩ ክልሎች እየመጡ ነው ብሎ የፋኖን ኃይሎች በርቀት የመጠበቅም ቁጭ ብሎ እጅን አጣጥፈው አንዳንድ እንዲህ አይነት ነገሮች እናያለን። ለማንኛውም ህብረተሰቡ ለውጥማ እንደሚፈልግ ውስጡ ቁጭት እንዳለ በደንብ እንረዳለን። የሆነ አጋጣሚ ሲያገኝ ስሜቱን ብሶቱን የሚገልጽበት ሊሆን እንደሚችል እንጠብቃለን። ግን ያን የሚያስተባብር የፖለቲካ ኃይል ያስፈልጋል። ህብረተሰቡ በየቤቱ የሚያግሮመርመውን ሰብስቦ ወደ አንድ የፖለቲካ እንቅስቃሴ ለመለወጥ የሚያስችል አንድ የፖለቲካ ኃይል ያስፈልጋል። ያን ደግሞ ልትሰሩ የምትችሉት እናንተ ናችሁ። እናንተ ደግሞ በተለያዩ ችግሮች ምክንያት እንዳትንቀሳቀሱ፣ ደጋፊዎቻችሁን፣ ህዝቡን እንዳታገኙ ተደርጋችኋል። ይሄንን እንዴት ማስታረቅ ይቻላል? ይሄንን በተለያየበት ሁኔታ እናንተም የቁመናችሁን ያህል የፓርቲ ቅርጻችሁን ያህል መንቀሳቀስ ሳትችሉ ህብረተሰቡን በምን አግኝታችሁ ወደዚህ አይነት ህዝባዊ ንቅናቄ ልትወስዱ ትችላላችሁ? ሰላማዊ ትግልም ማድረግ የማይቻልባት ሀገር ሆናለች ኢትዮጵያ። ለዚህ ነው አማራጭ እያጡ ሁሉም ብረት እያነሱ የሚገኙት። ሌላው ቀርቶ የኦብነግን መግለጫ መጥቀስ ይቻላል። በሰላማዊ ትግል ለመታገል አገር ቤት የገባ ስምምነት አድርጎ ሲንቀሳቀስ የነበረ አሁን አማራጭ እያሰብኩበት ነው እያለ ነው። አብይ ሁሉን ነገር ዝግ አድርጓል። ከዚህ አንጻር የሚቻል ነገር ነው ወይ አሁን የምትገልጽልኝ? የሚደረግ ነው ወይ? በተግባር 1 2 3 ተብሎ ተቆጥሮ የሚሰፈር ነው ወይ? መሳይ እንዳልኩ አንድ ማልሞክረውና ማላረገው ነገር ምን መሰለህ፣ ለማህበረሰብ አላስፈላጊ ቃል ያው ምልህ እንመረጥ እያልን ቅስቀሳ እያደረግን አይደለም። እንደምታውቀው ሀገር ትፈርሳለች፣ ቋፍ ላይ ነው ያለችው፣ ጫፍ ላይ ነው ያለችው እያልን ነውና የምናወራው በዚህ አውድ ውስጥ ሆነን ስለሆነ የማይደረግ የማይሞከርና ማናረገውን ነገር አላስፈላጊ ፕሮሚስ ውስጥ አንገባም። እርግጠኛ ሆኜ የምነግርህ ነገር ለእርግጠኝነት በቀረበ የምነግርህ ነገር ግን ከሰላማዊ ትግል ሼልፍ ውስጥ እጃችንን አሳስሮ እስከሚያስቀምጠን ድረስ ያው ዲክሌር እስከሚያደርግ ድረስ በፍጹም በዚህ ሀገር ላይ እንዲህ አይነት እንቅስቃሴ ማድረግ አይቻልም ብሎ ዲክሌር እስከሚያደርግ ድረስ በአዋጅ ደረጃ ወይም ህገ መንግስቱ ከዚህ በኋላ አይሰራም ብሎ እስኪያውጅ ድረስ አይደል ደጋግሞ ታውጃ ላይ ነው። በአማራጮችን 1 2 3 ብለን ለመጠቀም ምንም የሚያግደን ነገር የለም። ይሄን አሁን ምን መሰለህ እንደው እንደነሱ እንዳንሆን ብዬ ነው። ሲደርስ ማሳየቱ በጣም ሮ ነው። እርግጠኛ ሆኜ የምነግርህ ነገር ግን መግለጫ እያወጣን አንቀጥልም። ማልደብቅህ ነገር መግለጫ እያወጣን ግን እንደማንቀጥል ነው። ያ እንዴት ነው የሚሆነው? እንዴት ነው የምናደርገው? መቼ፣ ማን፣ እንዴት ምናምን የሚለውን ሲደርስ የሚታይ ነው የሚሆነው። ዞሮ ዞሮ ግን አንደኛ በቂ ነው። አሁን ነገርን እኮ ለምሳሌ በአካደሚው ዓለም ወይም በትምህርቱ ዓለም በዚህ አካደሚክስ በዓለም ፕሮፖዛል ትጽፋለህ። ፕሮፖዛል ስትጽፍ አንዱ ይሄን ልሰራ ነው ብለህ ለቀጣዩ ሰው እንደምትነግረው ሁሉ ሌላም ሰው እንዲተባበርህ ነው። እዛ ፕሮፖዛል ላይ ሐሳብ ያለው፣ ሀብት ያለው፣ ገንዘብ ያለው ኦር አብሮ ኮላቦሬት ማድረግ የሚፈልግ ሰው ካለ አብሮ ኮላቦሬት እንዲያደርግ ነው እና ያንን ያረግን ይመስለኛል። ፕሮፖዛላችንን ለማህበረሰብ ሸጠናል፣ ሰጥተናል። አሁን ከማህበረሰቡ የምንጠብቀው አይንና ጆሮውን ከፍቶ እንዲጠብቅ እንዲዘጋጅ ነው። ብዙ ቦታ ላይ ስላየው ነው መሳይ ይችኛው አንደጋግም የምነግርህ ነገር ማንም በከፈለው ዋጋ ሌላው ሰው ነፃ ሆኖ
ልጁን አቅፎ በዓል ለማክበር መዘጋጀት የለበትም። ሁሉም ለራሱ ነጻነት ሁሉም ቢያንስ ጸሎት የሚያደርግ ሊኖር ይችላል። እንግዲህ ከአድዋ ድል ብዙ ስላራቅን መሳይ አጼ ምኒልክ ያወጁትን አዋጅ ማስታወሱ በጣም ተገቢ ነው የሚመስለኝ። ሁሉም ተነስና መድፍና ያለህን እንትን ተኳሹን እና ድንጋይ አውሮር እንደዛ አላሉ ማለት ጸሎት የሚያደርግ ሰው ይኖራል አይደል? የሚያግዝ ሰው ይኖራል፣ በገንዘብ የሚያግዝ ሰው ይኖራል፣ ወጥቶ የሚታገል ሰው ይኖራል፣ የሚጽፍ ይኖራል፣ የሚጮህ ይኖራል፣ ኤዲት የሚያደርግ ሰው ይኖራል። ሁሉም ግን በዛሬዋ ምሽት በዛሬዋ ዕለት ለነገዋ ቢያንስ ማድረግ የሚችለውን ያህል ኮንትሪቢዩት አድርጎ ማደር አለበት። እኔ እዚህኛዋ ላይ በጣም አስመራ ያዝልኝ። ለኔ ነጻነት አንተ ብቻህን ዋጋ እንድትከፍል መመኘት ነጻነቱ ሙሉ አይሆንም፣ ነጻነቱም አይመጣም። ሲጀመር ቢመጣም ደግሞ እንደምታየው ነው። ጭልፊቶች እየላፉት ኦር ቀምተው እየሄዱ የራሳቸውን እንትን ግብ ማሳኪያ ያደርጉታል። ይሄ ከመንግስቱ ጀምሮ እስካሁኑ ድረስ እየሆነ ነው ያለው። የህዝብ ነጻነት ወይም የህዝብ ድል ለማድረግ ሁሉም ሰው ኮንትሪቢዩት ማድረግ አለበት። ያልተበደለ ልንነግረው የምንችል